ውጤታማ የአጠናን ዘዴ። ለምን ስለ አጠናን ዘዴ ለማወቅ ጊዜን በከንቱ አጠፋለሁኝ? እኔ እንደሆነ ዕድሜ ልኬን ሳጠና ነው የኖርኩት ትል ይሆናል። እርግጥ ነው ትምህርት ከጀመርክበት ዕለት ጀምሮ ስታጠና ነው የኖርከው። በአጠናን ስኬታማ ከሆንክ እሰየው። ነገር ግን ብዙዎች የአጠናን ዘዴ ባለማወቃቸው ድካማቸው ሁሉ ከንቱ ሆኖ ከትምህርት ዓለም በጠዋቱ ተሰናብተዋል። አጠናለሁኝ ውጤት ግን አይመጣልኝም። አነባለሁኝ የማስታውሰው ግን ጥቂቱን ብቻ ነው የሚሉ ብዙዎች ናቸው። ይህ የሚያሳየን ማጥናት ብቻውን ዋጋ እንደሌለው ነው። ስለዚህ ልማዳዊ ከሆነው የአጠናን ዘዴ ወጥቶ ሳይንሳዊውን መንገድ ማወቅና መከተል ያስፈልጋል ማለት ነው። በትምህርት ሕይወትህ ስኬታማ ለመሆን ከፈለግ በመጀመሪያ ለምትማረው ትምህርት ፍቅርና ፍላጎት እንዲኖር አድርግ። ሌላው ደግሞ ለመምህራን ያለህ አመለካከት አዎንታዊ ይሁን። እነዚህን ሁለት ቁልፍ ነገሮች በትክክል ከተገበርክ ጎበዝ የመሆን ምስጢር የመጀመሪያ ምዕራፍ አወቅ ማለት ነው። ምክንያቱም በትምህርት ላይ ፍላጎት ካሳደርክና መምህርህን የምትወድ ከሆነ ትምህርቱን ከልብ ለመከታተልና ያልገባህን ጠይቀህ ለመረዳት ወኔ ይኖርሃል። ሌላው መሠረታዊ ነገር ክፍል ውስጥ የሚሰጠውን ትምህርት በደንብ ማስታወሻ ይዞ ከልብ መከታተል ነው። ከአቅምህ በላይ በሆነ ችግር ካልሆነ በስተቀር ከክፍል ፈጽሞ መቅረት የለብህም። በተደጋጋሚ ከክፍል የምትቀር ከሆነ የሚሰጠውን ትምህርት ተከታታይነትና ተያያዥነት ያለው ስለሚሆን ፈጣኑን ርዕስ ለመረዳትና አብሮ ለመሄድ ያስቸግርሃል። እንደዚሁም ይኸው በተደጋጋሚ ከትምህርት ገበታ የመቅረት ጉዳይ በመምህራንህ ዘንድ ከታወቀ መጥፎ አመለካከት በራስህ ላይ እንዲፈጠር ታደርጋለህ። ይህም ደግሞ ከመምህራንህ ጋር እንዲኖሩ የሚፈለገው መልካም ግንኙነት ይሻክርብሃል። እንዲህ ከሆነ ደግሞ ትምህርቱንም እየጠላኸው ትመጣና መጨረሻ ላይ ግድ የለሽ መሆን ትጀምራለህ። ይህም የውድቀት የመጀመሪያው ምዕራፍ ይሆናል። ቀጣዩ ሥራ የተለያዩ ማጣቀሻ መጽሐፍት ወይም ሪፈረንስ ቡክስ መፈለግና ማንበብ ይኖርብሃል። መምህሩ ከሚሰጠው ኖት ጋር እያዋሃድክ የምታዘጋጀው ሰፋ ያለ ግን ደግሞ ቅደም ተከተሉን የጠበቀ ግልጽና ያልተንዛዛ ዋና ፍሬ ሐሳቡን ብቻ የያዘ የራሴ ማስታወሻ ሊኖር ይገባል። ኖት ማዘጋጀቱ ባይሆንልህ እንኳ ማስታወሻ ልቅም አድርገህ የመያዝና ያነበቡትን ነገር ሁሉ ነጥብ በነጥብ የማስቀመጥ ችሎታ ካላቸው ተማሪዎች ልምድ መቅሰም አለብህ። እንዲረዱህም መጠየቅ ይኖርብሃል። አንዳንድ ተማሪዎች በዚህ የተካኑ ናቸው። ኖት ሲይዙ አጥንቱን ከሥጋው ለይተው ግሳንግሱንና የማያስፈልገውን አበጥረው እጥር ምጥን ያለ መተው የሌለበትን ፍሬ ነገር ብቻ የያዘ እጅግ ምርጥ ማስታወሻ ደብተር ያዘጋጃሉ። ከእነዚህ ተማሪዎች ልምድ መቅሰም ብልህነት ነው። ነገር ግን ዕድሜ ልክህን በእነሱ ጫንቃ ላይ ተንጠልጥለህ እንዳትቀር ተጠንቀቅ። መልሶ ራስህን ሰነፍ ያደርጋልና። እርግጥ ነው የሰው ደብተር ለመዋስ ጥሩ ጸባይ ሊኖር የግድ ይላል። ተግባቢ መሆን መቻል አለብህ። ማስታወስ ያለብህ ይህ የውድድር ቦታ መሆኑን ነው። ማስታወሻ ደብተራቸውን በቀላሉ ላይሰጡ ይችላሉ። ሰው እንድተባበርህና እንድረዳ ከፈለግ ያንተን ትብብር በሚያስፈልግበት ወቅት መተባበር፣ እርዳታህን በሚሹበት ጊዜ መርዳት መልመድ አለብህ። ከዚህም በተጨማሪ የመምህሩን የማስተማር ስልት፣ የትኩረት አቅጣጫውን፣ የፈተና አወጣጥ ዝንባሌውን የመገመት ብቃት አዳብር። የፈተና አወጣጥ ዝንባሌውን በማጥናት የት ላይ የበለጠ ትኩረት መስጠት እንደሚፈልግ መገንዘብ ያስፈልጋል። ራስህን ለእውቀትና ለፈተና ስታዘጋጅ እነዚህን ነገሮች ሁሉ ታሳቢ አድርግ። ይህን ከግምት ውስጥ አስገብተህ የምትጓዝ ከሆነ ስኬት በእጅ ነች። ጊዜህ በከንቱ አይባክንም። በአጭር ጊዜ ውስጥ በበቂ ሁኔታ አጥንተህ ብዙ ሳትደክም ውጤታማ ትሆናለህ። ሁል ጊዜ የሕይወት መርህ አስተውሎ የሚራመድ ረዥም መንገድ ይጓዛል የሚል ይሁን። እዚህ ላይ ተፈላጊው ነገር ጭንቀትና ውጥረት የሌለበት ሰላምና እርጋታ የሰፈነበት የትምህርት ሕይወት መኖር መቻል ነው።
ነገር ግን ሁል ጊዜ ራስን ሁን። የራስን አኗኗር፣ የራስን የአጠናን ዘዴ መከተል አለብህ። ከሌላው ሰው ልምድ መቅሰሙ ጥሩ ነው። ይሁንና ዘዴና ብልሃት ሳይታከልበት ከራስህ ባህሪና ሁኔታ ጋር ሳይገናዘብ የተደረገ ከሆነ ዞሮ ጉዳት ማስከተሉ አይቀርም። ለምሳሌ አንዳንድ ተማሪዎች የዶርም ጓደኞቻቸው ያለ እረፍት ሲያጠኑ ቀኑን ሙሉ መጽሐፍ ላይ ተደፍተው በሌሊት ወንበር ላይ ቁጭ ብለው ሲያጠኑ ሲያዩ ወደ ኋላ የቀሩ በጣም የተበለጡ እየመሰላቸው ይረበሻሉ። መረጋጋት ይሳናቸዋል። እዚህ ጋር ያልገባቸው ነገር እነሱ ሌላ ሌላው ሌላ መሆኑ ነው። በመሰረቱ ደብተር ላይ ተደፍቶ የሚያድር ሁሉ ውጤታማ ይሆናል ማለት አይደለም። እንዲያውም አእምሮ ስራ ሲበዛበት እረፍት ሲያጣ ሊሰላች፣ ሊደነዝዝ ይችላል። በዚህ ጊዜ የሚያነቡትን ነገር አይረዱትም። የማስተዋል አቅማቸውም ይደክማል። አንዳንድ ተማሪዎች አሉ የሚገርሙ፣ የሚያሳዝኑ ያለማቋረጥ ሲያጠኑ አድረው በንጋቱ 11 ሰዓት ላይ ስጋ ደካማው ብለው የሚተኙ፣ ወዲያው ደግሞ 12 ሰዓት ሲሆን ተነስተው ቁርስ ለመብላት ወደ ካፌ የሚሄዱ። የእነዚህ ልጆች ነገር አስገራሚ የሚያደርገው ደግሞ ያን ያህል አጥንተው ፈተና ላይ ውጤታማ ያለመሆናቸው ጉዳይ ነው። እርግጥ ነው እንዲህ ያሉ ተማሪዎች የመባረር አደጋ አይገጥማቸውም። ዘውትር እንደተዋከቡ እንደተጨነቁ ነው የሚኖሩት። ምክንያታቸውም የመባረር ስጋት፣ ያጠኑትን የማስታወስና የተማሩትን የመያዝ ችግር ስላለባቸው ነው። ስለዚህ በትግል የመባረርን ክፉ ዕጣ ፈንታ ሳይደርሳቸው ተመርቀው ይወጣሉ። አንድ እኔ ባች የነበረ በዩኒቨርሲቲ አብሮኝ የተማረ ልጅ ለምን ሌሊቱን ሙሉ ቁጭ ብሎ እንደሚያደር ሲጠይቀው አያንተ እንዲሆኝም በተሳካልኝ ያለኝን ነገር አልረሳውም። በአንጻሩ ደግሞ ለጥናትም ሆነ ለትምህርት ምንም ደንታ የሌላቸውም ተማሪዎች አሉ። ሁል ጊዜ ላውንጅ ወይም ካፌ ብትሄድ አታጣቸውም። ወንበር ላይ ተሰጥተው ፀሐይ ሲሞቁ ወይም ቴሌቪዥን ሲመለከቱ ታገኛቸዋለህ። በግቢው ሲዘሉ የሚውሉም አሉ። ነገር ግን ሲባረሩ አታስተውልም። በየዓመቱ አብረው ይጓዛሉ። በዚህም በዚያም ብለው ማለፊያ ነጥብ ወይም ሰርቫይቫል ግሬድ አያጡም። የተወሰኑ ደግሞ ፈተና ሊደርስ ሳምንት ወይም ቀናት ሲቀረው አጥንተው ውጤታማ የሚሆኑም አሉ። ሲዘሉ ይከርሙና ፈተና ደረሰ ሲባል ደርሰው የጥናት ባህታዊ ይሆናሉ። በዚህ ወቅት ማንንም አያናግሩም፣ ሰላምም አይሉም። ያጠኑት የሚጠፋባቸው ይመስላቸዋል። ሌላም አዲስ ባይ ያመጣሉ። በዚህ ጊዜ ፈጽሞ አይተኙም። እረፍት የሚባል ነገርም አይኖራቸውም። በትኩስ ኃይልም ባልተሰላቸ አእምሮ ትምህርቱን ልቅም አድርገው ደብተሩንም መጽሐፉንም እጥብ ጥርግ በማድረግ ያጠኑታል። ምናልባት እነዚህ ተማሪዎች ለትምህርት የሚሰጡት ትኩረት በፈተና ወቅት ላይ ብቻ ባይወሰን ኖሮ የተሻለ ዕውቀትና ውጤት ባገኙም ነበር። በአጠቃላይ ግን የአጠናን ዘዴ በተመለከተ የራስን መንገድ መከተሉ የሚያዋጣ ሆኖ ነው የሚሰማኝ። ቸር ሰንብት ወዳጄ። ምናልባትም ለጥናት ጉዞ የሚረዱ አስጠኞች ካስፈለገ ወይም ካስፈለጋችሁ ኤክስትሪም አስጠኞችን ማግኘት ትችላላችሁ። ኤክስትሪም አስጠኞች ባለ ብዙ ልምድ ባላቸው አስጠኞች የተዘጋጀ የቤት ለቤት አስጠኝ እንዲሁም ኦንላይን አስጠኝ ነው። ስለዚህ በ0929 835602 ላይ በመደወል አስጠኝ ብላችሁ ማዘዝ ትችላላችሁ። መልካም ጊዜ